ሰላም ጓደኞች ተመልሰናል። ታሪኩ የሚጀምረው ዲለን እና ጄሚ በተባሉ ሁለት ወጣቶች ነው። ዲለን በሎስ አንጀለስ የሚኖር ስኬታማ ግራፊክስ ዲዛይነር ሲሆን ጄሚ ደግሞ በኒውዮርክ የምትኖር የሰው ኃይል ባለሙያ ኤችአር ናት። የአጋጣሚ ጉዳይ ሆኖ ሁለቱም በተመሳሳይ ቀን ነበር በፍቅረኞቻቸው ተከርተው ብሬክአፕ ያደረጉት። በዚህም የተነሳ ፍቅር የሚባል ነገር አይሰራም፣ ሁላችንም ብቸኛ ብንሆን ይሻላል የሚል አቋም ይይዛሉ። ጄሚ ዲለንን ለስራ ኒውዮርክ እንዲመጣ ተጋብዘዋለች። ዲለን ከተማዋን ስላልወደዳት መጀመሪያ ቢያመነታም ጄሚ ግን ኒውዮርክን በሚያምር ሁኔታ አስጎብኝታው ስራውን እንዲቀበል አደረገችው። በዚህ መሃል ሁለቱም በጣም ተቀራረቡ። አንድ ምሽት ፊልም አብረው እያዩ ሳለ ለምንድን ነው እንደ ፍቅረኛሞች አብረን እየሆንን ግን በፍቅር የማንወድቀው የሚል ሀሳብ መጣ። ምንም አይነት ስሜት ኢሞሽን ሳንቀላቀል እንደ ጓደኛ ብቻ ሆነን ግን የፍቅረኛሞችን ደስታ እንካፈል ብለው በመጽሐፍ ቅዱስ ላይ ተማምለው ስምምነታቸውን አጸኑ። ፍሬንድስ ዊዝ ቤኔፊት ማለት ነው። መጀመሪያ ላይ ሁሉም ነገር አስደሳች ነበር። ዲለን እና ጄሚ እንደተስማሙት አብረው ጊዜ ያሳልፋሉ። ግን ደግሞ ፍቅረኛሞች እንዳልሆኑ ደጋግመው ራሳቸውን ያሳምኑ ነበር። ሆኖም ግንኙነታቸው እየጠነከረ ሲሄድ ጄሚ ስጋት ገባት። ይህ ነገር ጓደኝነታችንን ሊያበላሸው ነው በማለት ስምምነቱን አቁመው እውነተኛ ፍቅረኛ ለመፈለግ ወሰኑ። ጄሚ አንድ ዶክተር አግኝታ መውጣት ጀመረች። ነገር ግን ዶክተሩ ለካስ ጄሚን የፈለጋት ለጊዜያዊ ስሜቱ ብቻ ነበር። ጄሚ ልቧ ተሰብሮ ሳለ ዲለን ለማጽናናት ወደ ቤተሰቦቹ ቤት ሎስ አንጀለስ ይዟት ሄደ። እዚያም ጄሚ ከዲለን ቤተሰቦች ጋር በጣም ተቀራረበች። በተለይ የመርሳት በሽታ ያለባቸውን የዲለንን አባት በጥሩ ሁኔታ ተንከባከበች። በዚያው ምሽት ዲለንና ጄሚ እንደገና አብረው አደሩ። በማግስቱ ጠዋት ግን ጄሚ አንድ ነገር ተረዳች። ዲለንን ከጓደኝነት በላይ እጅግ በጣም አፍቅረዋለች። በዚህ መሃል ግን ነገሮች ሁሉ የተበላሹት ዲለን ከእህቱ ጋር ሲያወራ ጄሚ በድብቅ በሰማችው ንግግር ነው። ዲለን ጄሚ ጓደኛዬ እንጂ ፍቅረኛዬ አይደለችም፣ እሷ በጣም ስሜታዊ ናት ብሎ ሲናገር ሰማችው። ጄሚን በሰማችው ነገር አዝናና ደንግጣ ወዲያውኑ ኒውዮርክ ተመለሰች። ዲለን ደጋግሞ ቢደውላትም አታነሳም። በመጨረሻም አንስታ እውነተኛ ጓደኛ በጓደኛው ላይ እንዲህ አይናገርም ብላ ዘጋችበት። ዲለን ኒውዮርክ ተመልሶ የአባቱን ምክር አስታወሰ። አባቱ እውነተኛ ፍቅርን ካጣው በኋላ ትቆጫለህ ብለውት ነበር። ዲለን ኩራቱን ጥሎ ጄሚን የሚገርም ሰርፕራይዝ አደረጋት። በመጨረሻም በህዝብ ፊት ፍቅሩን ገልጾላት ይቅርታ ጠየቃት። ጄሚን በደስታ ይቅርታውን ተቀብላ አቀፈችው። ፍሬንድስ ዊዝ ቤኔፊት የጥቅም ጓደኝነት ብቻ የመሆን ስምምነታቸው አብቅቶ እውነተኛና ፍጹም ፍቅረኛሞች ሆኑ። ይህ ፊልም የሚያስተምረን ፍቅርን በስምምነት ወይም በደንብ መገደብ እንደማይቻለው። የእውነተኛ ፍቅር ስሜት መምጣቱ አይቀርም። ዋናው ነገር ያንን ስሜት በጊዜ ተረድቶ ዋጋ መስጠት ብቻ ነው የሚጠበቅብን። ጓደኞች ለዛሬ ያለን ቆይታ እዚህ ጋር ያበቃል። እንቁ ሪካፕ ነበርኩ። አመሰግናለሁ።